መዝሙረ ዳዊት መዝሙራቶች ወይም ምዕራፎች ለምን አገልግሎት እንደሚውሉ ለመጠቆም ወይም ደግሞ ለማስረዳት እሞክራለሁ ወይም ጥቆማ ለመስጠት እሞክራለሁኝ። ቀጥሎ የምሰጣቸውን ጥቆማዎች እንድታዳምጡ እጠይቃለሁኝ። መዝሙር 30 ይህ የመዝሙር ክፍል በመኖሪያ ስፍራችሁ፣ በስራ ቦታችሁ፣ በማንኛውም ባላችሁበት ስፍራ ላይ ክፉ መንፈስ እንዳይቀርባችሁ የሚረዳ የመዝሙረ ዳዊት ክፍል ነው። እንደምታውቁት እንግዲህ በህይወታችን ውስጥ፣ በስራችን ውስጥ፣ በትዳራችን ውስጥ፣ በመኖሪያ ቤታችን ውስጥ፣ በስራ ቦታችን ውስጥ ክፉ መናፍስት እየገቡ ወይም ደግሞ በዛ ቦታ ላይ በመስፈር የተለያዩ ፈተናዎችን እንደሚሰጡንና እንደሚፈጥሩብን ይታወቃል። እንግዲህ በህይወታችን ስኬታማ እንዳንሆን፣ በስራችን ስኬታማ እንዳንሆን፣ በትዳራችን ስኬታማ እንዳንሆን፣ በተለያዩ የንግድ የስራ ቦታዎቻችን ላይ ስኬታማ እንዳንሆን የሚፈትኑን የተለያዩ አይነት ክፉ መናፍስት እንዳሉ ይታወቃል። መዝሙር 30ን እንግዲህ አባቶች የሚመክሩት ይህን መዝሙር 30 በመኖሪያ ቤታችን፣ በስራ ቦታችን ላይ በየእለቱ በፍጹም ተመስጦ እያንዳንዱን ይህንን የመዝሙር 30 ክፍል 7 ጊዜ በፍጹም ተመስጦ በየእለቱ እንድንጸልየው እንድንደግመው ይመክራሉ። ወደ መዝሙር 31 ስንሄድ ብዙ ጊዜ እንግዲህ ከሰዎች ጋር ስንጋጭ ስሜታዊ እንሆናለን። ስንጋጭ ብቻ ሰዎች ሲያስቀይሙንም ስሜታዊ በመሆን ሰዎችን፣ ቤተሰባችንን፣ ትዳር ውስጥ ሊሆን ይችላል፣ ጓደኞቻችንን ሊሆን ይችላል፣ የስራ ቦታ ላይ፣ የትምህርት ቦታ ላይ ስሜታዊ ከመሆን፣ ከመከፋት፣ ከመናደድ፣ ከመቆጨት ሰዎችን የሚያስቀይም ክፉ ንግግር ልንናገር እንችላለን። በዛም ምክንያት ከሰዎች ጋር ያለንን ግንኙነት የምናበላሽበት፣ ሰዎችን የምናስቀይምበትና የምንጎዳበት ሁኔታዎች እንደሚፈጠሩ ይታወቃል። መዝሙር 31 እንግዲህ እዚህ ጋር ነው ጥቅሙ። አባቶች እንደሚመክሩት በማንኛውም አይነት ሁኔታ ውስጥ ስንሆን ወይም ደግሞ ስሜታዊ የሚያረጉን አይነት ሁኔታዎች ውስጥ ልንገባ እንደሆነ ስንረዳ መዝሙር 31ን 7 ጊዜ በፍጹም ተመስጦ ብንጸልይና ብንደግም ክፉ ንግግር እንዳንናገር የሚረዳን የመዝሙረ ዳዊት የመዝሙር ክፍል ነው ማለት ነው። ስለዚህ ስሜታዊ ሆነን ሰዎችን እንዳንናገር፣ ሰዎችን እንዳናስቀይም አንደበታችንን ለመቆጠብ የሚረዳን ክፉ ስሜትን ወይም ደግሞ ብዙ ጊዜ እንግዲህ እንደምንለው ጋል ያለ ስሜትን ለማብረድ ለመስከን እና ያንን ክፉ ስሜት ያንን ክፉ ጊዜ ለማሳለፍ የሚረዳን የመዝሙረ ዳዊት ክፍል ነው ማለት ነው። ስለዚህ በትዳራችን ውስጥ ሊሆን ይችላል፣ ስራ ቦታ ላይ፣ ትምህርት ቦታ ላይ፣ ማንኛውም አይነት ቦታ ላይ ስሜታዊ ሆነን ሰዎችን እንዳንጎዳና እንዳናስቀይም የምንጸልየው የመዝሙረ ዳዊት ክፍል ነው።